አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም። እዚህ ጋ እስኪ ቀለል ያለ ለማንኛውም ሳንድዊች የሚሆን የዶሮ አሰራር አብረን እንስራ። እዚህ በርከት ያለ ሽንኩርት ልጭ መክተፍም መፍጨትም ትችላላችሁ። እንዴት ተመቻችሁ ታደርጉታላችሁ ማለት ነው። የማያቃጥለው ቃሪያ ነው ዶሮ የተጠቀምኩት። ስቱር ዲጃይ ነው የሚባለው በአረበኛ፣ ያኔ አጥንት የሌለው ዶሮ ማለት ነው። ያላችሁን ቅመም ተጠቅማችሁ ሰርታችሁ ብታኖሩት ስራ ያቃልላል። ፍሪጅ ሰርተን ግጥም ባለው ጋዝ ብናኖረው ስራ ያቃልላል። ቅመም የተጠቀምኩት ይሄንን ነው። እናንተ በቤታችሁ ያላችሁን ቅመም መጠቀም ትችላላችሁ ማለት ነው። ግዴታ የአንዱ ቤት እኩል አይደለም ቅመም ማለት ነው። እና ያላችሁን ቅመም ተጠቅማችሁ ብትሰሩት ስራ ያቃልላችኋል። እዚህ ሽንኩርቱን ጣርኩና እየጠበስኩ ነው ማለት ነው። ውሃው መጠጥ እስከሚል ድረስ ሽንኩርቱ እስከሚበስል ድረስ ማለት ነው። እዛ ማን ነው የተከተፈውን ዶሮ በደንብ አጥባለሁ። ደግሞ አላጠብሽውም እንዳትሉኝ እሺ። በደንብ ነው ያጠብኩት። እዚህ ጋር ጨመርኩኝ የከተፍኩትን ዶሮ ማለት ነው። ውሃ ያመጣል። በነገራችን ላይ ውሃው መጠጥ ማለት አለበት ማለት ነው። ምክንያቱም ዶሮ ወደ እሳቱ ሲነካው ጋዙ ሲነካው ውሃ ያዝላል እና ውሃው እስከሚመጥ ድረስ በደንብ መነካካት አለብን ማለት ነው፣ እስከሚበስል ድረስ እና ያላችሁን ቅመም ተጠቅማችሁ መስራት ትችላላችሁ። ሰርታችሁ አኑራችሁ ስራ ያቀልላችኋል እና እንደዚህ ስራ በርከት ስልባችሁ አውጥታችሁ ከፍሪጅ መጠቀም ትችላላችሁ። ይህንን ማቅ የለም ብዬ አይደለም፣ ያው እንዲታበረታቱኝ ነው። እናንተ ለምታበረታቱኝም ደግሞ ከልብ ነው ማመሰግነው እላችኋለሁ። ውድ ቤተሰቦች እዚህ ጋር 3 ማጂ ተጠቅሜያለሁ ማለት ነው። እዚህ ያለውን ባህራት ተጠቀሙ ብያችኋለሁ። እኔ እንግዲህ የምጠቀመው ባህራት ይሄንን ነው። እናንተም ደግሞ በየቤቱ ያላችሁን ባህራት መጠቀም ትችላላችሁ። ግዴታ ይሄን መጠቀም ያስፈልግ አይመስለኝም። ሁሉም ቤት ደግሞ እኩል አይደለም እና ማለት ነው። ይህን ተጠቅማችሁ መስራት ትችላላችሁ ባገኛችሁት ቅመም ማለት ነው። ውድ ቤተሰቦች ይሄ ቅመም ግን በነገራችን ላይ ሁሉም አይነት አንድ ላይ የተፈጨ ባህራት መሸከል ነው የሚባለው፣ እንደዛ ይመስለኛል ማለት ነው እና በጣም በነገራችን ላይ ምርጥ ነው። እንደዚህ ካገኛችሁ የምትጠቀሙ ሀሪፍ ነው። ይህን ይመስላል እዚህ ጋ ማለት ነው። ይህን የተጠቀምኩ ቅመም የውሃው ግን አልመጠጠውም፣ ግን መምጠጥ አለበት ማለት ነው። ዶሮ በጣም ውሃ ያመጣል ማለት ነው። በደንብ ውሃው እሳቱ በደንብ መጥበስ አለበት እላችኋለሁ። ጋዙ እዚህ ጋ ጨመርኩ ቅመምም ፍልፍል ባሩዱንም ጨመርኩት ማለት ነው። ይህን ይመስላል እንግዲህ ተጨምሮ ያው የተቆራረጠም ቢሆንም ስጨምር ያው ቅመሙን ሳህና ላይ አሳይቻችኋለሁ። ወደ ጋዙ ስጨምር ባታውትም ማለት ነው። ይህን ይመስላላችኋለሁ። ውድ ቤተሰቦች ለምታበረታቱኝ ከልብ አመሰግናለሁ። አሁንም አበረታቱኝ። ጀዛኩምላሁ ኸይረን። ላይ ጠብቅልኝ። ከልብ ነው የማመሰግነው።